ሀይ ሰላም እንዴት ናችሁ? ዛሬ የምንሄደው ብሪቲሽ ሚውዚየም ነው። በጣም የሚያምር ነው ተብሎ ተነግሮኛል። እንደምታዩት ከውጭ በጣም ነው የሚያምረው። በጣም ትልቅ ነው። ላይክ እንዴት ነው በጣም ግዙፍ ነው። በአካል ደግሞ ብታዩት በጣም ነው የሚያምረው። ላይክ እና ልክ ስንገባ ደግሞ እንደዚህ ነው ላይክ ኢንተረሩ ማለት ነው። ላይክ በጣም ሆሉ ላይክ በጣም ሰፊ ነው ምናምን እና እዚህ ጋር ገና መግቢያው ጋር ነው እና ያምራል ምናምን ብቻ ገና ዋናው ጋር አልገባንም ማለት ነው። ወደ ውስጥ ትንሽ ገባ ስንል ደግሞ እና በጣም ነው የሚያምረው። በጣም ሰፊ ነው። ላይክ በቃ ቪዲዮ ላይ እንደውም በደንብ አይታይም ምናምን እና በጣም ነው የሚያምረው። ግን የሚገርመው ነገር ብሪቲሽ ሚውዚየም ሄድኩኝ እንጂ ብሪቲሽ ሚውዚየም ተባለ እንጂ ሞስትሊ ያለው ላይክ የብሪቲሽ ነገሮች አይደሉም። ላይክ ሙሉ የዓለም አቀፍ ላይክ ቅርሶች ናቸው ያሉበት እና ግን ደስ ይላል። which is like ብሪቲሽ ተብሎ ብሪቲሽ ሚውዚየም ተብሎ ያ ብሪቲሽ ነገር ቢኖር ሞር አሪፍ ነው። ግን ይሄ ግን ብሪቲሽ ተብሎ ላይክ ያለው በቃ የዓለማችን ቅርሳ ቅርሶች ናቸው። ግን ደስ ይላል። በቃ አንድ ቦታ ላይ ማግኘት ሁሉንም ነገር በጣም ደስ ይላል። ደግሞ እንደምታዩት ድሮ ምርምር የሚደረግበት የተለያዩ መጽሐፍቶች የሚጻፉበት በዛ መጽሐፍ ደግሞ የተለያዩ ግኝቶች የሚደረጉበት ቦታ ነው። በጣም ነው የሚያምረው። በጣም ሰፊ ነው። ላይክ በጣም ነው ኢንጆይ የምታረጉበት እና እንዴት ነው በቃ ማለት ላይክ ቪዲዮ ላይ በደንብ አይገልጸውም። እዛ ቦታ ላይ ስትሆኑ ነው ምን ያክል ትልቅ እንደሆነ ምን ያክል እንደሚያምር ሞር እንትን የሚላችሁ ሞር የሚታወቃችሁ እና ብቻ ደስ ይላል። እዚህ ጋር ላይክ ስለ መጽሐፍት ቤቱ ምናምን የተጻፉ ነገሮች ነበሩ። እሱን እያነበብኩ ነበረ ሂስትሪውን ምናምን ብቻ ደስ ይላል። ከዛም በኋላ ወጣንና ወደ ሌላ ቦታ ነበር። ይህ ነው እዚህ ጋር እንደምታዩት ደረጃ ላይ ነው። በጣም ያምራል። ቪው ደስ ይላል። ከዚህ ከላይ ስታዩት ወደታች በጣም ነው የሚያምረው። ላይክ በጣም ሰፊ ነው። በጣም ብዙ ሰዎች ናቸው ያሉበት ምናምን እና እንደውም እኔ ሄድኩት ኖርማል ቀን ስለሆነ ብዙ ሰው ያለምና ደስ የሚል አጋጣሚ ነበርና ላይክ እዚህ ጋር ደግሞ ወደ ላይ እየወጣሁኝ ነው። ሌላ ላይክ ሁለት ቦታ ነው ያለውና ወደ ሌላኛው ቦታ እየሄድኩ ነው ማለት ነው። በዚህኛው ቀጥታ እየሄድኩት ወዴት እንደሆነ ታውቃላችሁ? ላይክ የሀበሻ እንትን አለ ምንድነው የሚባለው? ላይክ የሆነች ቦታ ላይክ የእሱ የአድዋ ድል የድሮ የተጋደሉት የእሱን ማስታወሻ እዚህ ጋር አድርገዋል ማለት ነው እና እሱን ለማየት ነው ቀጥታ የሄድኩትኝ እና በጣም ደስ ይላል ስታዩት። ላይክ ሀበሻ ሆናችሁ እዛ ቦታ ላይ እንደዚህ ማየታችሁ መገኘታችሁ በጣም ደስ የሚለው። ላይክ እንደዚህ በክብር ተቀምጧል ሂስትሪያችን እና በጣም ደስ ይላል። ላይክ የማይፋቅ ነገር ነው። ላይክ እንደ ጥቁር እንደ ሀበሻ ይሄንን ማየቴ በጣም ደስ ብሎኛል። በጣም ላይክ ሰው ሀገር ስትሆኑ የራሳችሁን ነገር እንደማየት ደስ የሚል ነገር የለም። በቃ እዚህ ጋር ራሱ ላይክ እንደምታዩት እንደነገርኳችሁ የአድዋ ድልን በስዕል መልኩ ነው እዚህ ጋር ያስቀመጡት። በጣም ደስ ይላል። which is like በጣም ደስ የሚል ነገር ነው እና ለቤት እና ቀጥታ ከዚህ በኋላ የሄድኩት ደግሞ ላይክ ኮሪያ የኮሪያ ቅርጻ ቅርጾች የተቀመጡበት ቦታ ነው። ላይክ ኮሪያ በጣም ደስ ይለኛል እና ላይክ እዚህ ቦታ ላይ የነሱን ታሪክ የነሱን መገቢያ እቃዎች የነሱን ነገሮች ማየት በጣም ደስ ብሎኛል። ላይክ እዛ ሀገር ላይ መሄድ ፈልጋለሁ ግን ያ እዚህም ቢሆን በትንሹ የነሱን ታሪክ እያየው ነበረ። በጣም ደስ ይላል። ለቤት እና ወደፊት እሄዳለሁ ብዬ አስባለሁ። ኢትስ ላይክ የኔ ቻይልድሁድ እንትን ነው ምንድነው የሚባለው ፍላጎት ነው እዛ ቦታ ላይ መሄድ። ግን እኔ ባልሄድም እሱ መጣ ማለት ነው። በጣም ደስ ይላል። እነዚህ ጋር የነሱ ቅርሶች ናቸው። የነሱ የሚመገቡበት የድሮ ብዙ ነገር የሚያደርጉበት ነገሮች ናቸው። በጣም ደስ ይላል። በጣም ነው የሚያምረው። ላይክ ኢቭን
ኢንተርቪው ላይ እንዴት ነው የሚባለው ቅርሳ ቅርጹን ያስቀመጡበት በክብር ያደረጉበት ቤቱ ላይክ ዲዛይኑ በጣም ነው የሚያምረው። በጣም በቃ እዛ ቦታ በመገኘታችሁ ራሱ በጣም ደስ የሚል ነገር ነው። እና ላይክ ብዙ ሰው ነው ያለው እንደምታዩት። የሆነ ቦታ ራሱ አንዳንድ ቦታ ላይ በጣም ብዙ ሰው ከመኖሩ የተነሳ ላይክ ነው አንዱ ሰው እስከሚወጣ ድረስ ጠብቃችሁ ነው እዛ ክፍል ውስጥ መግባት የምትችሉትና ደስ ይላል። ኢትስ ላይክ በጣም ብዙም አልተንገላታም ግን ደስ ይላል። ላይክ ግን እኔ ኖርማሊ እንድትሄዱ የምመክረው ኖርማል ቀን ላይ ነው ላይክ it is weekend or holiday ከሆነ ላይክ ቢዚ ነው የሚሆነው። ይሄኛው ደግሞ የግሪክ ቅርስ ነው እና በጣም ነው የሚያምረው። እንዴት ራሱ እንደመጣ አላውቅም ግን በጣም ነው ደስ የሚለው። ላይክ ከግሪክ ነው የመጣው ነው ላይክ ይሄ ነገሮች ቅርሳ ቅርሶቹ እነዛ ቅድም ላይ ያያችሁት ቤቱ ራሱ ግሪክ አገር ላይ የነበረ ከግሪክ ወደ ብሪቲሽ ላይክ ወደዚህ አገር የመጣ ነው እና ላይክ I feel like in the Greek እኔ ግሪክ ያለው ያህል ነው የተሰማኝና በጣም ነው የሚገርመው። አሁን አንድ ሙዚየም ውስጥ ገብታችሁ ላይክ የሁሉንም አገር እኔ አሁን ያሳያችሁ እንደውም 2 ወይ 3 ቦታ ነው ግን ላይክ የሁሉም ነው ያለው በቃ in the world like ኤዥያ አለ፣ የግሪክ አለ፣ የአፍሪካ ውስጥ የብዙ አገራት አለ። እንዳያችሁት የሀበሻ እንትኖች አሉ፣ ላይክ ቅርሶች አሉ። በጣም ብዙ ነው ያለው እና ላይክ እዛ ቦታ ላይ ሆናችሁ ስታዩት ቪዲዮ ላይ እንደምታዩት አይደለም እና ከመገልጸው በላይ በጣም ደስ ይላል። I feel like ብዙ አገራት ደርሼ የመጣው ያህል ላይ ተሰማኝና ደስ የሚለው ደግሞ ላይክ እንዴት ነው የሆነ ቦታ ላይ ስትሄዱ እዛች ቦታ ላይ ስለዛ የሚገልጽ ነገር ተጽፏልና ኢቭን ቱር ጋይድ ራሱ አያስፈልጋችሁም። በቃ ራሳችሁ አንብባችሁ ምናምን መረዳት ትችላላችሁ። እንዴት እንደመጣ፣ መቼ እንደተገኘ፣ ይሄ መቼ እንደተሰራ ኤቭሪቲንግ ኤቭሪ ዲቴል ቲንግ ነው የተጻፈውና በቃ ታሪኩን የትም ሳትሄዱ እዛችሁ ብሪቲሽ ሙዚየም ሆናችሁ ሁሉ ቦታ ደርሳችሁ ትመጣላችሁ ማለት ነው። ይኸው እንደምታዩት እዚህ ጋር ቡክ አለ ላይክ ሂስትሪው ነው። እዚህ ጋር አሁን የግሪክ እንትሮች ናቸው ምንድነው የሚባሉት የግሪክ ጎድሶች ምናምን ነው እነዚህ ቅርሳ ቅርሶቹና ስለዛ ሙሉ መረጃ ነው እዛ ጋር ያለውና ማንም ትርጓሜ አላስፈለገኝም። በራሴ ነው ሁሉንም ፋይንድ አውት አድርጌ የወጣሁትና በጣም ደስ ይላል። ላይክ በጣም ደስ ይላልና እዚህ ጋር ደግሞ እንደምታዩት መውጫው ላይ ነኝ። ኦሬዲ ጨርሼ እየወጣሁኝ ነው። በጣም ደስ የሚል ነበረ። ላይክ ፊቴ ራሱ ያስታውቃል። ላይክ በጣም ደስ የሚል ጊዜ እንዳሳለፍኩኝ እና I love it. Like I prefer to go like እንድትሄዱ እናንተንም ጋብዛችኋለሁ። በጣም ጥሩ ጊዜ አሳልፋችሁ ትመጣላችሁ። ስለ አብራችሁን ስለቆያችሁ አመሰግናለሁ። ባይ